በዓለም ላይ ትልቁ ፍርድ ቤት የትኛው ይመስላችኋል? ምስክር በሌለበት ማስረጃ በጠፋበት ሁኔታስ ፍትህን እንዴት ማግኘት ይቻላል? ዛሬ የታሪክ ድርሳናትን ገልጠን እጅግ አስገራሚና የጥበብ ጥግ የሆነውን የኢማሙ ዓሊይን ረዲየላሁ ዐንሁ አስደናቂ የዳኝነት ታሪክ እናያለን። በአንድ ወቅት በአረቢያን በረሃዎች ውስጥ ከአባቱ ጋር በፍቅር የሚኖር አንድ ወጣት ነበር። አባቱም ለቤተሰቡ ሲል ረጅም የንግድ ጉዞ ለመጓዝ ወስኖ አብረውት የሚጓዙትን 3 ጓደኞችንም መረጠ። ልጁ አባቱን ሲሰናበት ልቡ በፍርሃት ቢሞላም ለኑሮ የግድ መሄድ ነበረባቸውና ጉዟቸውን ጀመሩ። ታዲያ ከቀናት በኋላ ወጣቱ ልጅ የአባቱን ናፍቆት በትዕግስት እያሸነፈ በየቀኑ ወደ ከተማዋ መግቢያ በር እየወጣ መንገዱን በትኩረት እየተመለከተ ዛሬስ ሲመጣ ይሆን የሚለው ተስፋ በልቡ ውስጥ እያቆጠቆጠ የአባቱን ፈገግታና የሚያመጣለትን ስጦታ እያለመ ብዙ ምሽቶችን አሳለፈ። ይህ ወጣት በአንድ ቀን አመሻሽ ላይ ከሩቅ እየመጣ ያለን የግመል ኮቴ ሲሰማ መጡ አባቴ መጣ እያለ በደስታ እየሮጠ አይኖቹ አባቱን ፍለጋ ወዲያ ወዲህ እያሉ ተጓዦቹ እየተቃረቡ ሲመጡ የልጁ ደስታ ወደ ድንጋጤ ተቀየረ። ያኔ ከሩቅ የሚታዩት ከአባቱ ጋር የሄዱት 3ቱ ሰዎች ብቻ ነበሩ። ያኔ ልጁ እየተንቀጠቀጠ ወደ እነርሱ ቀርቦ አባቴ የታለ? ለምን ብቻችሁን መጣችሁ? ሲል ጠየቀ። በዚህን ጊዜ በ3ቱ ሰዎች ፊት ላይ ምንም አይነት የሐዘን ምልክት አይታይም ነበር። አንደኛው ተጓዥ አባትህ በመንገድ ላይ በድንገት ታመመ፣ ብዙ ብንታገለውም ሳይሳካልን ቀረና ሕይወቱ አለፈ፣ እዚያው በረሃ ላይ ቀብረነው መጣን አለ። ይህኔ ልጁ በቆመበት ደርቆ ሞተን እኮ አባቴ ሞተ እያለ በለቅሶ እየተንቀጠቀጠ ንብረቱስ፣ የለፋበት ገንዘቡና ለቤተሰቡ ይዞት ይመጣ የነበረው ሀብትስ የት አለ? ሲል በድጋሚ ጠየቀ። ይህኔ ሌላኛው ተጓዥ በጭካኔና በንቀት ዓይን እያየው የምን ንብረት ነው የምትለው? አባትህ ምንም የቀረው ነገር አልነበረውም። እንዲያውም እኛንን ካለችን ገንዘብ አውጥተን የገነዝነውና የቀበርነው ከኛ ምንም የምትፈልገው ነገር የለም የሚል ደረቅና ልብ ሰባሪን መልስ ሰጠው። ይህኔ ልጁ በዚያ በረሃማ መንገድ ላይ ብቻውን ቀረ። አባቱን ማጣቱ አንድ መከራ ሲሆን አባቱ ለፍቶ ያፈራውን ንብረት የለም ተብሎ መካዱ ከሞት በላይ ሆነበት። ከዚህም በኋላ ልጁ የደረሰበትን በደል በዝምታ ሊውጠው ስላልቻለ ብቸኛው ተስፋው ፍትህ ነውና ጉዳዩን ይዞ ወደ ከተማው ዳኛ ቀረበ። ዳኛው 3ቱን ተከሳሾች ፊት ለፊት አቅርቦ ይህ ልጅ አባቱን እንደገደላችሁበትና ንብረቱንም እንደዘረፋችሁት ከሷችኋል፣ ምን ትላላችሁ? ሲል ጠየቀ። እነርሱም አስቀድመው የተመካከሩበትን የውሸት ድራማ መተወን ጀመሩ። አንዱ ሌላውን እያየ በድፍረትና ያለምንም መሸማቀቅ ጌታዬ ሆይ እኛ በአላህ ስም እንምላለን፣ ይህ ልጅ የሚለው ሁሉ ከእውነት የራቀ ነው። አባቱ በመንገድ ላይ በህመም ነው የሞተው። የሞተ ቀን እኛም አብረን አልቅሰናል፣ በገዛ እጃችንም ቀብረነዋል፣ ንብረት ግን ምንም አልነበረውም በማለት በሐሰት መሰከሩ። ዳኛውም ወደ ልጁ ዞሮ ልጄ ሆይ በሕጋችን መሰረት ማስረጃ የሚያቀርበው ከሳሽ ነው። ተከሳሽ ደግሞ ምስክር ከሌለበት በመሐላ ነፃ ይወጣል። አንተ ግን እነዚህ ሰዎች አባትህን እንደገደሉት ወይም አባትህ ገንዘብ እንደነበረው የሚያሳይ አንድም የዓይን ምስክር የለህም። ያለ ምስክርና ያለ ማስረጃ ደግሞ ሰዎችን መቅጣት አልችልም በማለት መዝገቡን ዘጋ። ልጁም በሐዘን ተሰብሮ በከተማዋ ጎዳናዎች ላይ ሲጓዝ ድንገቱን ከታላቁ መሪ ከኢማሙ ዓሊይ ረዲየላሁ ዐንሁ ጋር ተገናኘ። ኢማሙ ዓሊይ ማለት ነብዩ ዓለይሂ ሰላቱ ወሰላም እኔ የእውቀት ከተማ ነኝ፣ ዓሊይ ደግሞ በሯኑ ያሉላቸው፣ በጥበባቸውና በፍትሃዊነታቸው ዓለምን ያስደነቁ፣ በምድር ላይ ካሉ ዳኞች ሁሉ በላቸው ናቸው ተብሎ የሚነገርላቸው የታላቅ ስብዕና አቡ ቱራብና የአላህ አንበሳ እየተባሉ የሚጠሩ ጭቆናን የማይወዱና ለደካሞች የሚቆሙ የፍትህ ፀሐይ ነበሩ። ታዲያ ይህንን ያየው ወጣት ያንን ሁሉ በደልና ክህደት አባቱን አጥቶ ፍትህ መከልከሉን